ቻይናና ሩሲያ የአሜሪካ ጦር በቁጥጥር ስር ያዋላቸው የነዳጅ ጫኝ መርከቦች በአስቸኳይ እንዲለቀቁ አሜሪካን አሳሰቡ። ሀገራቱ ድርጊቱን ጦርነት ቀስቃሽ እርምጃ ሲሉ የፈረጁት ሲሆን ዋሽንግተንንም በዝርፊያ ወንጅለዋል። በቬንዙዌላ ወደቦች ያለው የንግድ እንቅስቃሴ መቀነሱን የሚጠቁሙ ዘገባዎች በወጡበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አቻቸውን ኒኮላስ ማዱሮ ከስልጣን እንዲለቁ በድጋሚ ጥሪ አቅርበዋል። ፕሬዚዳንቱ አክለውም አሜሪካ ባለፉት ሳምንታት በቬንዙዌላ የባህር ዳርቻ ላይ የያዘቻቸው ነዳጅ ለራሷ እንደምትጠቀም ወይም ለሽያጭ እንደምታቀርብ በድጋሚ አረጋግጠዋል። ባለፈው ቅዳሜ የአሜሪካ የባህር ኃይል ወደ ቻይና በማቅላት ላይ የነበረን የነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ተከትሎ የቻይና የውጭ ጉዳይ ሚኒስቴር ሰኞ ዕለት ባወጣው መግለጫ ድርጊቱ ዓለም አቀፍ ሕግን በከባድ ሁኔታ የጣሰ ነው ሲል ኮንኖታል። ቻይና የቬንዙዌላ ድፍድፍ ነዳጅ ቀዳሚ ገዢ ስትሆን ይህም ከሀገሪቱ አጠቃላይ የነዳጅ ፍላጎት 4 በመቶ ያህሉን ይሸፍናል። በተጨማሪም የሩሲያና የቬንዙዌላ የውጭ ጉዳይ ሚኒስትሮች የአሜሪካን እርምጃ በጽኑ ተችተዋል። የአሜሪካ ኃይሎች በነዳጅ አዘዋዋሪዎች ላይ ከሚሰነዝሩት ጥቃት በተጨማሪ እሁድ ዕለት በሦስተኛ መርከብ ላይ ኢላማ ያደረገ እርምጃ ወስደዋል። የሩሲያ መንግሥት ለቬንዙዌላ አመራሮችና ለሀገሪቱ ሕዝብ ያለውን የማይናወጥ ድጋፍና አጋርነት በድጋሚ ገልጿል። በተያያዘ ዜና አሜሪካ በናይጄሪያ ግዛት ውስጥ በፈጸመችው ድንገተኛና መጠነ ሰፊ የአየር ጥቃት አገሪቱ በከፍተኛ ድንጋጤ ውስጥ ትገኛለች። አሜሪካ በገና ዕለት በሰሜን ምዕራብ ናይጄሪያ ሶኮቶ ግዛት ውስጥ በሚንቀሳቀስ አንድ የጥፋት ኃይል ላይ በሰነዘረችው ጥቃት በርካታ ታጣቂዎችን ከጥቅም ውጭ ያደረገች ሲሆን የቡድኑን ቁልፍ የውጊያ ማዕከላትንም አውድማለች። ጥቃቱ ኢላማ ያደረገው በንጹሐን ዜጎች በተለይም በክርስቲያን ማህበረሰብ ላይ ጥቃት በማድረስ የሚታወቁ የተቀናጁ ቡድኖችን ነው። ዶናልድ ትራምፕ ጥቃቱን በራሳቸው ያረጋገጡ ሲሆን እርምጃው ለሃይማኖታዊ ጥቃቶች የተሰጠ ቀጥተኛ ምላሽ መሆኑን ገልጸዋል። አክለውም ዋሽንግተን በክርስቲያኖች ለሚፈጸሙ ጥቃቶችን በፍጹም እንደማትታገስ አስጠንቅቀዋል። ፕሬዝዳንቱ ግጭቱን ማይቆም ከሆነ ተጨማሪ ወታደራዊ እርምጃዎች ሊከተሉ እንደሚችሉ በግልጽ አስታውቀዋል። ከጥቂት ቀናት በፊት አሜሪካ ድርጊቶቹ ካልተገቱ ከባድ መዘዝ እንደሚከተል ለናይጄሪያ መንግስት ማስጠንቀቂያ ሰጥታ ነበር። በአሁኑ ወቅት የናይጄሪያ ባለስልጣናት በድርጊቱ ከፍተኛ ቁጣቸውን እየገለጹ ይገኛሉ። የደህንነት ባለሙያዎች ይህ እርምጃ በመላው አፍሪካ የሚገኙ የአሜሪካ ጥቅሞች ላይ የአጸፋዊ ጥቃት ሊያስከትል እንደሚችልና የቀጠናውን ደህንነት ሊያናጋ እንደሚችል ስጋታቸውን ገልጸዋል። በመሆኑም አሁን ላይ የሚነሳው ቁልፍ ጥያቄ ይህ እርምጃ ሽብርተኝነትን ያስቆማል ወይስ በአሜሪካና በናይጄሪያ መካከል ለሰፊ ግጭት መነሻ ይሆናል የሚለው ነው።